የሚሰጣት ስጦታ ይመስለኛል እኮ አልኩሽ። ያም ሆነ ደስ የሚል ነገር ይመስለኛል። ለምን የሚያስከፋ ነገር ቢሆን ኖሮ አይጠራት። የሚያስከፋ ነገር ሲቀጥል ደግሞ ይህን ችግር ሳይፈታ ይህን ስሙን ሳያጠራ ሶስተኛ ጥፋት ሴት ይዞ ይመጣል። በጭራሽ አያደርገውም። ሰው ግን እያወራ ያለው ምንድን ነው? የራሴን ህይወት እኖራለሁ ብሎ ስላለ ሴት ይዞ መጥቶ ጭራሽ ሊያሰናብታት ነው በቃ እያሉ ነው በፍጹም አያደርገውም። በነገራችን ላይ አንድ ነገር አያደርገውም። በነገራችን ላይ የራሴን ህይወት እኖራለሁ ብሎ ሲል ከሴት ጋር ብቻ ነው እንደሚኖረው። ምንድን ነው ይሄ ጭንቅላታችሁ ውስጥ እንደዚህ የደፈነው? የራስን ህይወት እኮ ከራስ ጋር መኖር ይቻላል። ብቸኝነት ሆነሽ ራስሽን አጽናንተሽ ራስሽን አጠንክረሽ ከዛ በኋላ ካስተካከልሽ አላማሽን ካሳካሽ በኋላ ወደ ሴት መሄድ ይችላል። ግን ሲቀጥል እኮ ተናግሯል ውዴ። ከአሁን በፊት እኮ ተናግሯል። የሆነ ሰዓት ላይ መረር አለው እና ይሄ የሰውም ስድብ እሱ ስራ ነው የያዘው። የሰውም ስድብ መረረው እና ምን ብሎ ተናገረ? እኔ ከአሁን በላይ አለ የእውነት በቃ ከሀይሚ ከራቅኩኝ አለ እንደገና ድጋሚ ሌላ የሀይሚን አይነት ሴት አውርቼ ተላምጄ እመጣ አይመስለኝም። እናንተ ጋር የምገናኝበት ሰዓት ይርቃል ብሏል። እንዴት ነው በቃ እንደ እውነት ስታስቢው ሴት ይዞ መቶ የሚኖረው? አንድ ነገር ነገርሽ በቃ ድጋሚ ተዋውቋል። ሊጠባበሱ ነው ውዴ። ልጀነጅናት ነው ድጋሚ አላድርግ። ለምን ወይኔ ሀይሚ እኮ ሰርታለታለች። ሰራችልን እንጂ ምን ሰራችለት? አዳላ በነገራችን ላይ የተሰደቡ ሰው ማነው የተናገሩና የተሰደቡ ሰዎች እንዳልተማሩ የምታውቂው በምን እንደሆነ ታውቂያለሽ? እሷ በተናገረችው ቃላት ሌላ ሰው እጃቸው ላይ መጠቆማቸው። ይሄ አሁን ምንድነው? ድድብና ይባላል ውዴ። ማሬ ገብቶሻል? ገባልሽ? አልገባልሽ? ፍቅሬ በጣም ነው የገባልኝ ማሬ። ለዛ ይኸውልሽ አንዳንዴ ስንናገራቸው ቃላቶችን ስናወጣ ምረጡ። እኔ ነኝ ከጎኑ ያለሁት፣ እኔ ነኝ ሁሉ ነገር ማቀው፣ እኔ ነኝ ማቀው፣ የራሴን ባሌ ማቀው ራሴ ነኝ። እናንተ አታውቁት መስክትለን ድረስ እኛ የምናውቀው አሁን አንዳንዴ ምን አሉ? ለምን ንግግር አይችልም? ለምን ፍቅር አሰጣጥ አዶናይ አይሆንም? ዋት አይቻልም። ሲፈጥረንም አንድ አይነት አይደለንም። አይቻልም። ሲፈጥረንም አንድ አይነት አይደለንም። አመለካከት እሱ የምን ሰው ነው መሰለሽ? ይሄ ፊት ለፊት ወጥቶ የሚጥንትን ሰው ሳይሆን የፒክቸር ሰው ነው። ፊት ለፊት ሰው ነው። ምክንያቱም ይሄ አለቅልቆ የኔ ቆንጆ የኔ ፍቅር ናፈቅሽኝ እንዲህ ብሎ ምናምን አሽለጥልጦ ሳይሆን ተግባሩን አሳይቶ የሚያሳይ ወንድ ማለት ነው። እንለያያለን፣ እንደ ባህሪያችን እንለያያለን። አስተሳሰባችንም አመለካከታችንም ሲፈጥረንም እንለያያለን። የተለያየ ሰዎች እስከሆንን ድረስ ደግሞ የተለያየ ነገር ተግባር ነው የምናደርገው። ገባሽ አይደል? ፍቅር አይደለም። ፍቅሩማ አለኝ የሰጠኝ ስለሚያከብረኝ፣ ስለሚወደኝ፣ ስለሚያፈቅረኝ ሁሉን ነገር ስለሰጠኝ ነው ቤት አንስቶ የሰጠኝ አመሰግናለሁ ብላ ምንድነው ማመስገን አቅቷት ነበረ ስታለቅስ የነበረው። ገባሽ? አንዳንዴ ምስጋና በእንባ ትገልጸዋለሽ። እንባ ደግሞ የደስታ እንባ ነው ምናምን ይላሉ። የእሱ ንጹህነትም ነው አንድም፣ ሁለት ደግሞ ግን ክብሩን ነው እያሳየ ማለት ሶስቱ ደግሞ አዶናይ ማንም አያክለውም። አዶናይ ለሴት ልጅ ክብር አለው። ጥርስስ ባየሽ ቆቦ በያት። ሱሱ እኮ ናት። ሱሱ ማለት እና ሰሚ ልንገርሽ ውዴ እናስረዳት ከምናየው አንጻር ምንድነው መሰለሽ? ከምንድነው ቲክታክ ላይ ኦር ዩቲዩብ ላይ ከሚለቁት አንጻር አዎ ለሴት ልጅ ክብር አለው። ግን አጠገቡ ሆነን አላየነውም። በስራው ግን አሪፍ ሰው ነው። በጣም ምርጥ ሰው ነው አዶናይ። እሺ ቀጥይ። ሲቀጥል ደግሞ አንድ ነገር ልናገር። ሲቀጥል ደግሞ አዶናይ ለምሳሌ አዶናይ ሚስቱን ፍቅረኛውን ትላለች። ስሚ አዶናይ እሱን ተይውና አሁን አዶናይ ለምሳሌ
ሚስቱን የሚያፈቅራትን የሆነ ሰው ቅብጥ እንድትል በቃ ቅብጥብጥ ብላ ተገላልጣም ሄደችም ቀበጠችም ምንም እንድትል ሚዲያ ላይ በቃ ተወዳጅ እንድሆን ቀበጥ እንድትሆን የራሷ በቃ ተገላለጠችም እንድትሆን ሊፈቅድላት ይችላል። ብሩኬ ደግሞ ሀይሚ ተሰትራ ተሸፍና ስርዓቷን ይዛ አለሁ ወጣሁ እንድትል አይፈልግም። ኦልሬዲ የእሱ ናት። በነገራችን ላይ ጃኒ የምትታወቀው እኮ ማለት ቅብጥ በማለት ነው ካወቅሻት። ኦኬ ኖ ልነግርሽ እኮ ነው። አሁን የሁሉም አስተሳሰብ አንድ አይደለም። ብሩክ አሁን ሀይሚን የሚፈልጋት አማረችም አስጠላችም እሱ ነው የሚያውቃት አይደለም። እሱ ነው የሚረዳት። ውስጧን የሚያውቀው እሱ ለሰው እይታ ብሎ ቅብጥብጥ እንድትል ወይንም ደግሞ ሰው ፊት እንዲሰማት ወይንም ሰው ፊት እንዲያቀፋት አይፈልግም። ይሄ የራሱ ባህሪ ነው። ወጣ የሆነ የወጣ ልብስ ራሱ ስትለብስ አይተሻል። ምንድን ራስሽን አይተሻል በመስተዋት ነው የሚላት። እሱ የራሱ ባህሪ ነው። ይሄኛው ጋር አዶናይ ጋር ስትመጪ ደግሞ ኖርማል ነው። ታሳይ ምንም ኖርማል ነው። በቃ ምንም ነው። ስለዚህ የሰውና የሰው ይለያ። ያ ማለት ለሴት ክብር የለው። ስለተቆጣት አሁን ብሎ አንዳንዴ ወጣ ያለ ልብስ ስትለብስ አይሆንም ታይ የሚላት ስለማይወዳት አይደለም፣ ተገልጣ ሰው እንዲያ ስለማይፈልግ። ይሄ የራሱ የተሰጠው ባህሪ ነው። ሰው ግን እንደሱ የእሱ ብቻ ነው። እሱ ነው ማየት የሚፈልገው፣ የህዝብ አይደለችም። 4 ነጥብ። እንደ የሰውና የሰው እኮ ይለያያል አስተሳሰብ። እሱ ለስትማ ክብር ስላለው እኮ ነው፣ ስለሚያፈቅራት እኮ ነው ይሄ ሁሉ መስዋዕትነት እየከፈለላት ያለው። እሷም እንደዛው አብረው የኖሩት እኮ ስለሚዋደዱ ነው። ላይክ እንደኛ ገስት ላይ ተንጫጭተው ዛሬ 100% ሀፕን አድርጓል፣ ነገ ደግሞ ጥሏት ይሄዳል ብዬ አልዋሽም። መችስ ታውቃላችሁ። ይሄን ህዝብ እኮ ብታስረዳ ያለው ምሳቸውና ስራቸውን ጁዛቸውን ከተጠቀሙ በኋላ መጨረሻ ላይ ሙርሲት ናንጅ ልጋብዝ ተጠቅም ያለሁ አላት። ኦልሬዲ ረስቶታል ስራ መሆኑ። ተጠቅም ያለሁ አለ እኮ በቃ ና ግጥሜን አላያችሁም? ቤት አልመጣ ወይ ዘንደኝ የወለው ቀበጥ ያንቺ ግጥም መቼም ቤት መጥቶ አያውቅም። እኔ ግን ግጥም የገጠመችው ልጅ ብታገናኙ ደስ ይለኛል። ለእኔም አንዳንድ ብትገጥምልኝ ይፈልጋል። ማሬ የብሩክ ግጥም የተገጠመው እንዳይገጠምልሽ። ስድብ ነው ግጥም ነው ስድ ንባብ ነው ነው የምትይው ውዴ። እንትና እኮ ናት። ቆይ ሪከርድ አድርገዋት ነው እንዴት ላንተ ላይቻታለሁ። ፍቅር የምትባለው የሀይሚ ገዳፎች እነ ልጅ ሳኒ እነዛ ብዙ ሰዎች አሉና ፍቅር የሆነ ሶፍት ነገር ይዛ ብሩኬ አንተ እኮ ማለት በራስ የማትተማመን ለውሳኔ ችኩል እያለ ስገጥም ነበር።